ከምታገኟቸው ሰዎች ውስጥ ትንሽ ቀርቦ ቶሎ የሚርቋችሁ ወይም ዝምታን የሚመርጡና ወጣ ያሉ ነገሮችን የሚያሳዩ አጋጥሟችሁ ያውቃል? ካጋጠሟችሁ አልወደደኝም ብላችሁ ልታስቡ ትችላላችሁ። ግን እውነታው ሌላ ሊሆን ይችላል። ምናልባት እናንተ ሳታውቁት ፈርቷችሁ ይሆናል። በዛሬው ቪዲዮ 5 ግልጽ ሰዎች እንደሚፈሩ የሚያሳዩ ምልክቶችን እናያለን። ሰብስክራይብ፣ ላይክ እና የደውል ምልክት መጫን እንዳይረሳ። አንደኛ ላይ የምናየው ይጨነቃሉ ወይም they act nervous። አንዳንዴ ሰዎች ስትቀርቧቸው ይጨናነቃሉ። ይህም እናንተ ከነሱ የበለጣችሁ ወይም እኔ ትንሽ ነኝ ብለው ያስባሉ። የእናንተ ኃይል ከነሱ የበለጠ መስሎ ከታያቸው የመጨናነቅ ባህሪን ያሳያሉ። ሰውነታችን ጭንቀት ሲሰማው አድሬናሊን ለቆ ፋይት ኦር ፍላይት ስቴት ውስጥ ይገባል። ይህ ደግሞ ወደ መጨናነቅ ስሜት፣ እሱም የተንቀጠቀጠ ድምፅ፣ ላብ ማላብ ወደ መሳሰሉት ያመራል። ሁለተኛ ላይ የምናየው ይርቃሉ። መራቅ ሌላኛው የፍርሃት ምልክት ነው። እውነቱን ከመጋፈጥ ከሰው ጋር ግንኙነት ለመጀመር መፍራትና የራሳቸው ተግባር ምን ሊያመጣ እንደሚችል መፍራት ሰዎች እንዲርቁ ሊያደርጋቸው ይችላል። እውነቱን መጋፈጥ ስንል ጭቅጭቅ ይኖራል ብሎ ማሰብ፣ የሆነ ነገር ካረጉና በሱ ምክንያት ይመጣል ብሎ ካሰቡት ነገር ለመራቅ ማለት ነው። አንዳንዴም በፊት ካሳለፉት መጥፎ ግንኙነት ጋር በማገናኘት ሊርቁን ይችላሉ እና አንዳንዴም ሪጀክሽን ወይም መገፋትን ፍራቻ ቀድመው እንዲርቁ ያደርጋቸዋል። ሶስተኛ ላይ የምናየው ከጀርባ ማማት ነው። ከጀርባችሁ ማማት ሶስተኛው ምልክት አድርገን እንወስደዋለን። እናንተ ፊት ለፊት የሚፈሯችሁ ሰዎች ይህም በዝቅተኛ ራስ መተማመናቸው ወይም ቅናታቸው ምክንያት በጀርባችሁ ያወራሉ። ይህ የሚመጣው በስኬታችሁ በጠንካራ ራስ መተማመናችሁ የእነሱን ዝቅተኛነት ስለሚያሳያቸው በጀርባ ማማትን ይመርጣሉ። ይህም ከጀርባችሁ ማማት ሌሎች እንዲርቋችሁ ከመፈለግ ጋር ይገናኛል። አራተኛው ምልክት ከእናንተ ጋር ኃይለኛ ፉክክር ውስጥ ይገባሉ። ለምሳሌ እናንተ አንድ ነገር ስታደርጉ እነሱም ያንኑ ነገር ያደርጋሉ ወይም ለማድረግ ይሞክራሉ። እናንተ አንድ ነገር ስትናገሩ እነሱ ያንን ነገር የተሻለ ወይም ቅመም ነገር ጨምረው ያልሆነ ነገር ያወራሉ። ይህ የሚያሳየው እናንተን እንደ ውድድር እያዩአችሁ በመሆኑ ነው እና ይህ የከፍተኛ የፍራቻ ምልክት ነው። እናንተ የምታደርጉትን መድገም የእናንተን አበላሽተው የራሳቸውን ለማስቀጠል ለራሳቸው ካላቸው ዝቅ ያለ የራስ መተማመንና ዝቅተኛ ሆኖ መገኘትን ከመፍራት ጋር ይገናኛል። የእናንተ ስኬት ያስደነግጣቸዋል። ይህም ፉክክርን ያመጣል። አምስተኛው ምልክት እናንተ ጋር ሲሆኑ ድምፃቸውን ዝቅ አድርገው ማውራት ነው። ከሌሎች ጋር ሲያወሩ ድምፃቸውን ከፍ አድርገው እናንተ ጋር ሲያወሩ ዝቅተኛ ድምፅ ማውጣት አንዱ የፍርሃት ምልክት ነው። በዚህ ላይ ደግሞ እያወራችሁ አይናችሁን አለማየት አለመፈለግና ዞር ማለት አብሮ ድምፅን ዝቅ ከማድረግ ጋር ሊመጣ ይችላል። ስለዚህ ሰዎች በትክክል ስለእናንተ ምን እንደሚያስቡ ሙሉ በሙሉ ማወቅ አትችሉም። ግን ብዙ ጊዜ ምልክቶች በመከታተል ማወቅ የምንችላቸው ነገሮች አሉ። እናንተ ራሳችሁን አስፈሪ ነኝ ብላችሁ ባታስቡም ግን ልብ ብላችሁ ምልክቶችን አንድ ላይ ካያችሁ ሰዎች ሳታውቁት እንደሚፈሯችሁ ይገባችኋል። ሁሌ አስፈሪ መሆን ጥሩ አይደለም እና እነዚህን ምልክቶች ሰዎች ላይ ማየት ለወደፊት በሚኖራችሁ ግንኙነት ላይ ጥሩ ትምህርት ይሆናችኋል። ከነዚህ ምልክቶች የትኛውን አብዛኛውን ጊዜ አይታችኋል? በኮመንት ላይ ጻፉልኝ። ለተጨማሪ የሳይኮሎጂ ቪዲዮዎችን ለማየት ሰብስክራይብ አድርጉ። ወዳችኋለሁ። ቻው፣ ባይ ባይ።